የድካም ስሜት፣ የእግር መደንዘዝና የፀጉር መነቃቀል የቫይታሚን ዲ እጥረት ምልክቶች እንደሆኑ ያውቃሉ? የቫይታሚን ዲ እጥረት ሕክምና ካላገኘ የአጥንት መሳሳት ሊያመጣ ይችላል። ሰላም ጤና ይስጥልኝ፣ ዶክተር ሳላምላክ ነኝ። በዛሬው ቪዲዮ ስለ ቫይታሚን ዲ እጥረት ምልክቶች፣ ምክንያቱና መፍትሄዎቹን እናያለን። ቪዲዮ ለብዙዎች እንዲደርስ ላይክ እና ሰብስክራይብ በማድረግ ቀና ትብብራችሁን አሳዩ። የፀሐይ ብርሃን ቆዳችን ላይ ሲያርፍ ኢንአክቲቭ የሆነ ቫይታሚን ዲ ይሰራል። ይህም ወደ ጉበትና ኩላሊት በመሄድ አክቲቭ ይሆናል ወይም ስራውን መስራት ይጀምራል። አክቲቭ የሆነው ቫይታሚን ዲ ካልሲየምና ፎስፈረስ የተባሉ ንጥረ ነገሮች ወደ ደማችን እንዲገቡ በማድረግ ለአጥንት ጤንነት፣ ጡንቻዎቻችንና ነርቮቻችን በአግባቡ እንዲሰሩ ያደርጋል። የቫይታሚን ዲ እጥረት የሚከሰትበት ምክንያቶችን ስናይ በቂ የሆነ የፀሐይ ብርሃን አለማግኘት፣ በተለይ ደግሞ ሰንስክሪኖችን አዘውትሮ መጠቀም፣ የምግብ እጥረት፣ ቫይታሚን ዲ ያላቸውን ምግቦች አለመመገብ፣ የሆርሞን እጥረት፣ ፓራታይሮይድ ሆርሞን የሚባለው ቫይታሚን ዲ አክቲቭ እንዲሆን ወይም እንዲሰራ የሚያደርገው ሆርሞን እጥረት ሲኖር፣ የጉበት ወይም የኩላሊት ችግር ካለና የጣፊያ ችግር ካለ ቫይታሚን ዲ እጥረት ሊኖር ይችላል። ምልክቶቹም እንደየህመም ደረጃውና ቆይታው ይለያያል። አብዛኞቹ የቫይታሚን ዲ እጥረት ያለባቸው ሰዎች የቫይታሚን ዲ እጥረት ሲኖርባቸው ምልክት ላያሳዩ ይችላሉ። የተለመዱ ምልክቶችን ስናይ ለረጅም ጊዜ ምክንያቱ ያልታወቀ የድካም ስሜት፣ የአጥንትና የጀርባ ህመም፣ የጡንቻ ህመምና መድከም፣ የፀጉር መነቃቀል፣ የሙድ መዛባት ወይም ድብርት፣ የእግር መደንዘዝና ማቃጠል፣ በሽታ የመከላከል አቅም መቀነስ፣ ሕፃናት ላይ ከሆነ ደግሞ ሪኬትስ የሚባል የአጥንት በሽታ፣ ሰፊ የእጅ አንጓ፣ የዘገየ የአጥንት እድገት ተጠቃሽ ምልክቶቹ ናቸው። የቫይታሚን ዲ እጥረት ለመባል በደማችን ውስጥ ያለው የቫይታሚን ዲ መጠን ከ12 ናኖግራም ፐር ኤምኤል በታች ሲሆን ነው። ከ12 እስከ 20 ናኖግራም ፐር ኤምኤል ከሆነ ደግሞ ኢንሰፊሸንት ወይም በቂ ያልሆነ ይባላል። ይህም ሕክምና ያስፈልገዋል። መፍትሄዎቹ ምንድናቸው የሚለውን ስናይ፣ አንደኛ አመጋገብ ማስተካከል። በቫይታሚን ዲ የበለጸጉ ምግቦች ለምሳሌ አሳ፣ እንቁላል፣ ቱና፣ ጉበት፣ ፎርቲፋይድ የሆነ የወተትና የወተት ተዋጽኦችን መመገብ ጠቃሚ ነው። ሁለተኛ የቫይታሚን ዲ ሰፕሊመንቶች እንደ ቫይታሚን ዲ መጠኑ ይለያያል። የቫይታሚን ዲ መጠን ተለክቶ ከ12 በታች ከሆነ ከ25000 እስከ 50000 ኢንተርናሽናል ዩኒት በሳምንት አንዴ ከ6 እስከ 8 ሳምንት ድረስ ከተወሰደ በኋላ 800 ኢንተርናሽናል ዩኒት በየቀኑ ይሰጣል። ነገር ግን የቫይታሚን ዲ ሰፕሊመንቶች ከመጠን በላይ ከተወሰዱ ከፍተኛ የጤና ችግር ያመጣሉ። እነዚህን ሰፕሊመንቶች ከመጠቀማችሁ በፊት ምርመራ ማድረግ ያስፈልጋል። ሶስተኛ አንዳንድ ህመሞችን ሕክምና ማድረግ። የጉበትና የኩላሊት ችግር ካለ ተገቢውን ሕክምና ማድረግ የቫይታሚን ዲ መጠንን ለማስተካከል ሌላኛው አማራጭ ነው። አራተኛ በቂ የሆነ የፀሐይ ብርሃን ማግኘት። በሳምንት ከ2 እስከ 3 ጊዜ ለ20 ወይም ለ30 ደቂቃ የትኛውንም አይነት ቅባት ሳይቀቡ የጧት ፀሐይ መሞቅ ይመከራል። የዛሬው ቪዲዮ ይህንን ይመስላል። ሐሳባችሁን በኮመንት አሳውቁን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም ጊዜ።